እንደምታውቁት በባለፈው ክፍል እኔም ሆንኩ እናቴ በጣም ከፍተኛ ውጤት እንደማመጣ ነበር የምናውቀው ብለን ነበር ያቆምነው። ሀይ ስኩል ልብ አንጠልጣይና እውነተኛ ታሪክ ጸሐፊ ፊደል ክፍል 9 እንደማልፍ ነበር የማውቀው። ፈጣሪ ይመስገን ተሳክቶልኝ ስንት መከራ አይታ ለፍታ ያሳደገችኝን ሳትማር ያስተማረችኝን እናቴን በትምህርት ቤት አስጠራኋት። በተማሪዎቹና በመምህራን ፊት ቁማ የምስክር ወረቀቴንና ሽልማቴን እንድትቀበል አደረግኳት። ከትምህርት ቤት 10,000 ብር ሽልማት ተሰጠኝ። ያልጠበኩት ነገር ነበር። ከፍተኛ ውጤት ላመጣ ነው አንደኛ ከፍተኛ 10,000 ብር፣ ሁለተኛ ለወጡት 8,000 ብር፣ ሶስተኛ ለወጡ ልጆች 5,000 ብር ተሸለምን። በጣም ደስ ይል ነበረ። የዛኔ እናቴ በደስታ የተነሳ አነባች። እኔም በደስታ እንባዬ ፈሰሰ። ሰፈር ውስጥ ከብዙ ሰዎች ጋር ባንግባባም የሚያውቁን ሁሉ እናቴ ጋር እየመጡ ለቁም ነገር ያብቃልሽ እያሉ አኮራሽን እያሉ ነበር የሚሄዱትኝ። ይህም ደግሞ ለእኔ ትልቅ ቁም ነገር ነው። በጣም ደስ የሚለኝ ከህልሞቹ አንዱን አሳካው ማለት አይደል። እናቴም ሁሉም ለበጎ ነው እያለች እያጽናናችኝ ነበር። እኔ ግን ትምህርቴን ስጨርስና ከትምህርት ስቀር ቢኪን መናፈቅ ጀመርኩኝ። እስከ ዛሬ ድረስ ቢያንስ ቦታዬ ላይ ስቀመጥ ከአጠገቤ እንዳለ እያሰብኩ ነበር ምጽናናው። እናቴ ለእኔ ብላ በሌሊት በሌላት ብር ኬክ አስጋግራ ስሜን አጽፋ ቀጤማ ጎዝጉዛ ቡና አፈላልታ ፎ አድርጋ በራችንን ዘግተን ቡና እያፈላች እያለ በር ተንኳኳ። ማን ነው ብዬ ስከፍት አለም ነበረች። ለምን እንደሆነ አላቅም ደነገጥኩኝ። በር እየዘጋሽብኝ ነው አለችኝ። ምንም ሆነ ምንም ለእናቴ እንደ ጓደኛ እንደ እህት ሆናለች። ለእኔ ብዙ ነገር አድርጋልኛለች። ስልኩም ለእኔ ጠቅሞኛል። ማነው ልጅ ብላ እማዬም ወደ እኔ መጣች። ሁለቱም ሲታዩ ትክ ብለው ቀሩ። ኧረ ተይ መስኪ የደስታሽ ተካፋይ አታደርጊኝም አለቻት። እማዬም መለስ ብላ አስታውሰች መሰለኝ። ቤትሽ ነው አለምዬ ነይ ግቢ እንጂ ከልጅሽ እንጂ ከአንቺ ችግር የለብኝም አለቻት። ቤኪ ላይ በጣም ተናዳበታለች። ለነገሩ መብቷ ነው። እንደ ማንኛውም እናት ልጇን የጎዳባትን ሰው የመጥላት መብት አላት። ከዚህ በላይ ብዙ አላወራም። አለምዬ ገብታ ቁጭ አለች። ከዛ በጣም እንደኮራችብኝና የአንገት ሀብል ስጦታ ብላ ሰጠችኝ። በጣም ደስ ብሎኝ ነበር። ምክንያቱም ከዚህ በፊት ሀብል አድርጌ አላቅም ነበር። በወሬ መሀል አመለጠኝ። በረከት ደህና ነው አልኳት። አዎ ደህና ነው፣ ማታ እያወራን ነበረ እና ከሄደ ቀን ጀምሮ እንዳላወራችሁ ነገረኝ አለችኝ። ሲከነክነኝ ስለነበር መልሼ ለምንድን ነው አልሽው አልኳት እንድትነግረኝ ብዬ። አዎ ጠይቄው ነበር ያለኝ ደግሞ ፈተና በደንብ ትኩረት እንድታደርግና እኔን እንድትረሳኝ ፈልጌ ነው አለኝ አለችኝ። የሆነ ነገር ደስ አለኝ፣ የሆነ ነገር ደግሞ በጣም እያናደደኝ። ምክንያቱም ደግሞ እሱ ከጎኔ ቢሆን በጣም የተሻለ ውጤት እንደማመጣ እርግጠኛ ነኝ። እሱን በማሰብ ያባከንኩት ቀናት በማልቀስ ያሳለፍኳቸው ምሽት ባነብባቸው ከዚህ የበለጠ እንደማመጣ አውቃለሁ። ከዛ በጣም ተናደድኩኝ። ይቅርታ አለምዬ ልጅሽ እንደሆነ አውቃለሁ፣ ነገር ግን የደደብ አስተሳሰብ ነው ያለው። እንደዚህ ያስባል ብዬ አላቅም ነበር አልኳትና ተነስቼ ወጣሁ። ሁለቱም ልክ መሆኔን ስለሚያውቁ ሊከተሉኝም ሆነ ሊመልሱልኝ አልሞከሩም። እንደለመድኩት ከእናቴ ቀጥሎ በቢኪ ጉዳይ ሲሆን እንባዬን መቆጣጠር አልቻልኩም። እንደወጣሁኝ ገና አመለጠኝ። እንደምንም እንባዬን ተቆጣጥሬ ጠራርጌ አየር ስቤ ወደ ውስጥ ተመለስኩኝ። ገባሁኝና ቆጠብ ያለ ፈገግ እያልኩኝ አሳያዋቸው። አለምዬ የኔ አክስት አመሰግናለሁ በጣም እሺ የኔ ባለውለታ አልኳት። የመጀመሪያ ስጦታዬ ሲሰጠኝ ስለሆነ ተደስቻለሁ። የኔ ልጄ አጣሽ እንጂ አላጣሁሽም፣ እንደ ልጄ ነው የማይሽ ብላ ተነስታ ግንባሬን ሳመችኝ። ከዛ ወደ እናቴ ዞረችና መስኪዬ ልጅሽን ስለጎዳብሽ በልጄ ስም ይቅርታ አድርጊልኝ፣ ግን ከኔ በላይ ሁሉ ነው የሚወዳትኝ፣ አባቱ ባያስገድደው አይሄድም ነበር ብላ በልጅነቱ ሲመታው
የሚያስለቅሰው ልጄ ለአቡ ብሎ ሲያለቅስ ከአንዴም 3 ጊዜ አይቼዋለሁ። እመኚኝ፣ አሁንም በጣም ነው የሚወዳትኝ። እንዳትቀየሚው አለችኝ። የሆነ ስሜት ልቤን ወጋ አደረገውና ፈገግ ለማለት ስሞክር እናቴ ቀደም ብላ ሕፃን ልጅ አይደለም እኮ አለምዬ፣ መሄድ ባይፈልግ አይሄድም ነበር። በዛ ላይ ደግሞ እሷን እጠቅማለሁ ብሎ ሁለታችንንም ጎዳን። አቡ ተደብቃ ስታለቅስ ተደብቄ አይቼ ብዙ አልቅሻለሁ። ልጄ የማይሆን ሰዓትና ሰው ላይ ወደቀችብኝ። ድሮም እኮ ሀብታም ፍቅር እንደማይዘው እነግራት ነበር አለች እናቴ። የእናቴ የሀብታም ጠላቻ ደግሞ ለየት ይላል። ገንዘብ ያለው ሰው የሚያፈቅር የሚወድ የሚራራ ልብ ያለው ሰው ያለው አይመስላትም። ለዛም ነው አለምዬን በጣም የምትወዳት። ማለቴ ከሌሎቹ ስለምትለይባት ነው። ህይወት ቀጠለች። በማይሆን ነገር እንትን ብልም የማይሆን የለም። እኔም እየኖርኩ ነው። እናቴ እያገዝኩኝ። ክረምት ብዙ መጠበቅ አልቻልኩም። በጣም ደስ የሚለው ሁኔታ ደግሞ አዲስ አበባ ዩኒቨርሲቲ ደረሰኝ። የእናቴ ጸሎት ከሷ ብዙ ርቄ እንደማልሄድ ስትጸልይ ነበር። የት እንደምሄድ አላቅም። ግቢ ልገባ ከ2 ሳምንት አስቀድማ ዝግጅት ጀመረች። የማአት ነገር ማዘጋጀት ጀመረች። ቆሎ፣ በሶ፣ ዳቦ ቆሎ፣ አንሶላ፣ ብርድ ልብስ፣ ጫማ፣ ቱታ፣ ቀሚስ፣ ብቻ እንደ ማንኛውም ግቢ እንደሚገባ ሰው አንድም ከዚህ በላይ አንድ ነገር ሳታጎልብኝ ብዙ ነገሮች አዘጋጀችልኝ። የፈራሁት ቀን ደረሰና የሚሄድበት ቀን ደረሰች። አለምዬና እናቴ ሸኙኝ። የመጀመሪያ ቀን ሲሄድ ግቢው ድረስ አደርሰውኝ ነው የተመለሱት። እውነት ለመናገር ከሆነ በጣም ፈራሁኝ። ከእናቴ ርቄ አድሬ አላቅም። መራቄ ያስጠላኝ። ከሁሉም በላይ ደግሞ እናቴ ቤት ውስጥ ብቻዋን መሆኗን በጣም አሳሰበኝ። ብዙ ነገሮችን እያሰብኩኝ ቀጥ ብዬ እየሄድኩ እያለ ላግዝሽ የሚል ድምፅ ሰማሁኝ። ወደ ኋላ ዘወር አልኩኝ። ከዚህ በፊት አይቼው የማላቀው ሰው ነው። ወደ ድሮ ማንነቴ ስለተመለስኩኝ ግንባሬን ቆጣ አድርጌ አያስፈልግም እንደማያስፈልግ ነግሬው መንገዴን ቀጠልኩኝ። ድሪሙን እንደምንም አፈላልጌ አገኘሁት። ከኔ በቀር 3 ልጆች ገብተው ቀድሞ ቦታ ይዘዋል። የስራ አልጋ አንድ ትርፍ ነበረች። እሷን ወስጄ እንደምፈልገው አድርጌ አስተካከልኩኝ። ሰው ካልተግባባኝ በስተቀር እኔ ቀድሜ ሰውን መቅረብ አልችልበትምና እስካሁን ቃል አልተነፈስኩኝም። 3ቱም ግን ከመች እንደተግባቡ አላቅም። እያወሩ እየተሳሳቁ ነው። ምንም እንኳ የደሃ ልጅ በሆንም በንጽህናዬ አልደራደርም። አልጋዬን ሁሉንም ጽድት አድርጌ አልጋዬ ላይ የእመቤታችንን ከነ ልጇ ምስል ሰቀልኩኝ። ውዳሴ ማርያም፣ መጽሐፍ ቅዱስ አስተካክዬ ያስቀመጥኩኝ። ጠዋት ስነሳ ማታ ስተኛም እሷ ጋር እየጸለይኩ ነው የምተኛው። ፍሬሽ መሆን በጣም ከባድ ነገር ነበረ። የተቋጠረ ፊቴን መፍታት ስለማልችል ከሰው ጋር መቀራረብ በጣም ከብዶኝ ነበር። እናቴ ያዘጋጀችልኝን ቆሎና ኮኪስ ስበላ በፌስታል ላይ አድርጌ እንብላ ያዙ እያልኩኝ በፈጣጣው እንደምንም ከ2 ጋር ተግባባሁኝ። ከዛ በሳምንት ውስጥ ሁሉም ግቢ ጋር 6 ሴቶች ሆነን የመጡት የሸገር ልጆች ለመግባባት ጊዜም አልፈጀባቸውም። በአንዴ ከሁሉም ጋር ፒስ ፈጠሩ። የዛኔ የድሪሙ እብድ ከሆነችው ከጆሪ ጋር እየውርስ ጋር በጣም ተግባባን። የሴት ጓደኛ ኖሮኝ አያውቅም ነበር። የመጀመሪያ ጓደኛ አገኘሁኝ። የሆነ ቀን ላይ ከጆሪ ጋር ወጣን። ግቢ ውስጥ ዘወር እያልን እያለ ባለፈው ላግዝሽ ያለኝ ልጅ ከፊት ለፊታችን አገኘሁት። ይበልጥ ያስገረመኝ ነገር ደግሞ ጆሪ ከየት እንዳወቀችው አላቅም። ስታየው ሂዳ ተጠመጠመችበት። ከዛም እብድ እያለች ጓደኛዬ ናት ተዋወቃት አለችው። ወደ እኔ እየጠቆመች እዮ እባላለሁ አለኝ እጁን እየዘረጋ። አበለሰብ አልኩኝ ሰላምታውን እየመለስኩኝ።
አንቺ ቀውስ ከመቼው ነው ግን ከሁሉም ጋር የምትግባቢው አላት። ከዛ ሲያወሩ ማዳመጥ ስለደበረኝ ቀደም ብዬ ሄድኩኝ። ብዙም ሳትቆይ ተከትላኝ መጣች። እዩ ማለት አብሮ አደግ ጓደኛዬ ነው። ታላቅ ወንድሜ በዩ የሰፈራችን ቆንጆ መልከ መልካም መልክ መለኪያ እኮ ነው። ብዙዎች ፍቅረኛዬ ስለሚመስላቸው ይጠሉኛል አለች ከትከት ብላ እየሳቀች። የሚገርመው እኔ ልጁንም ልብ ብዬ አላየሁትም እንኳን ቁንጅናውን ላስተውል። እሷ ግን ማውራቷን ቀጠለች። ደግሞ እኮ በጣም ጎበዝ ተማሪ ነው። ደግሞ ለሁሉም ሰው ደግ ነው። የሰፈሩ ሰው ሁሉ ሲወደው ብታይ። በዛ ላይ ሞዴል ነው፣ ያምራል። ብቻ በጣም ብዙ ነገር ነገረችኝ። እኔ ትኩረት አልሰጠዋትም እንጂ። ከብዙ ዙረት በኋላ ወደ ድሪም ተመለስን። ገና ትምህርት ስላልጀመረን ስልክ ላይ አንዳንድ ነገሮች እያየሁ እያለ ደህና መሸሽ የሚል መልእክት ተላከልኝ። ማንነቱን ለማወቅ የፕሮፋይል ፎቶውን ሳይ እዩ መሰለኝና ለጆሪ ሂጄ ይህ ልጅ ታውቂዋለሽ ብዬ ፎቶ አሳየዋትኝ። አንቺ ቀልበቢስ እዩ እኮ ነው አለችኝ። ከዛ ስልኬን ከየት አመጣው ልላት አልኩኝና ከጆሪ ስለማያልፍ ብዬ ዝም አልኩኝ። በቀጣይ ሳምንት የመጀመሪያ ሰኞ የመጀመሪያ ክላስ ለመማር ተዘጋጀን። ወደ መማሪያ ክፍል ገብቼ ቁጭ ከማለቴ ይላል። ታዲያስ ቤተሰብ የዛሬው ፓርት በዚህ ያበቃል። በቀጣይ ፓርት እስከምንገናኝ ድረስ ቸር ሰንብቱልኝ። ሀሳብ አስተያየት ካለ አስቀምጡ። ሀሳብ እቀበላለሁ።